ሰላም ውዶች፣ ዛሬ እንግዲህ ከኪችኔ ወደ እናንተ መጥቻለሁ። ይጠቅማችኋል ብዬ አስባለሁ። እሺ፣ በመጀመሪያ 2 ኩባያ ለብ ያለ ውሃ እናደርጋለን በሳህናችን ላይ እና 2 ማንኪያ ኢስት እናደርጋለን በትልቁ ማንኪያ። በመቀጠል 2 ማንኪያ ስኳር ኢስታችንን ኩፍ እንዲያደርግልን፣ ከዛ ደግሞ 2 ማንኪያ ዘይት እንጠቀማለን። ይሄንን ከቀላቀል ነው በኋላ ለትንሽ ደቂቃ ቁጭ እናደርገዋለን። ከዛ ዱቄታችንን እንጨምራለን። እኔ 3 ኩባያ ዱቄት ነው ያደረኩትኝ። ከዛ 1 እንቁላል እጨምርበታለሁ። እዚህ ጋር የሻይ ማንኪያ ቤኪንግ ፓውደር መጨመር እንዳንረሳ። እንቁላሉን መትቼ ጨምርበትና አዋህደዋለሁ። ግማሽ ማንኪያ ጨው እንጨምራለን እና እዚህ ጋር ማለት ነው አንድ ትንሽ ቀጠን ስላለብኝ ግማሽ ኩባያ ጨምሬበታለሁ። ያው በአጠቃላይ ወደ 3 ኩባያ ማለት ነው። እናንተ እንደምትሰሩት መጠን ይሆናል ማለት ነው። ከዛ በማንኪያችን እናቀላቅላለን። ከዛ ደግሞ በእጃችን እናቀላቅለዋለን። በጣም ማሸት ብዙም አያስፈልገውም። ከሳህናችን አውርደን በመክተፊያችን ሊሆን ይችላል ወይ ደግሞ በምናቦካበት ቦታ ላይ በደንብ አድርገን እናሸዋለን። እኔ እንደምታዩት እንዳይጣበቅብኝ ዱቄት አድርጌበታለሁ እና ብዙም የሚታሽ አይደለም። ቀላቅለን በሳህናችን መልሰን እናስቀምጠዋለን። ከዛ ይሄ ኩፍ እስከሚል ለ20 ደቂቃ እንተወዋለን። የሚያስፈልጉትን ሙሉ ዝርዝር ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ከታች። ከዛ ከ20 ደቂቃ በኋላ እንደዚህ ቼክ ስናደርገው ይታዘዛል ማለት ነው ሊጣችን። ከዛ በመቁረጫ 4 ቦታ ነው የቆረጥኩትኝ። እናንተ እንደ በርገራችሁ ሳይዝ ማለት ነው። እኔ ደግሞ ተለቅ ተለቅ ያለ እንዲሆን ነው የፈለኩት። ለዛ 4 ቦታ አድርጌዋለሁ። እንደምታዩት እናንተ ይሄንን 4 ቦታውን ወደ 8 ቦታ አቀጣጥናችሁ መጠቀም ትችላላችሁ። ያው እንደ ፍላጎታችሁ። ቤኪንግ ፔፐር ቢኖራችሁ ጥሩ ነው፣ ትሪያችን እንዳይዝብን። እኔ ስለሌለኝ አልሙኒየም ፎይሉን የተጠቀምኩት እንደ መጋገሪያ እንዳይጣበቅብኝ እና ዘይት አድርጌበታለሁ። እንደምታዩት ጥቅልል ጥቅልል እያረግን ላዩን ወደ ውስጥ እያስገባን መጋገሪያ ትሪያችን ላይ እናስቀምጠዋለን። እንደምታዩት ከዛ እኔ እዚህ ጋር ትንሽ ሻይን እንዲያደርግልኝ ሀፒታይት ይከፍታል ሲታይ የእንቁላል ነጩን ፓርት በመስበር በመምታት ነጩን ፓርት ከላይ ቀባዋለሁ በምታዩት መልኩ። ከዛ የፎጣ ነገር ሸፍን እናስቀምጠዋለን። ከዛ በፊት ግን ሰሊጥ ምናምን የተለያዩ ነገሮችን መጠቀም ከፈለጋችሁ ትችላላችሁ። እኔ በኪችኔ ላይ ያገኘሁት ጥቁር አዝሙድ ስለነበር አድርጌበታለሁ። ውበትም አለው ጥቅምም አለው። እንደምታዩት ትንሽ ከተውኩት በኋላ ከ15 ደቂቃ በኋላ እንደዚህ በራሱ በትሪው ላይ ኩፍ ብሏል። ቀጥታ ወደ ስቶቬን የከተትኩት በ180 ዲግሪ እያየ ነው ቼክ እያደረግን እናበስለዋለን። 180 ላይ አድርጌ ነው ያበሰልኩት። ያ በርገር ዳቦችን በስለዋል ደርሷል። እንደምታዩት በጣም ሻይን ያደርጋል። ያን የጠቀመው እንቁላሉ ነው ማለት ነው። ውስጡ ፍላፊ ነው። እንዴት እንደሚሰራ እንዴት እንደሚዘጋጅ በእጃችን ያዘጋጀነው ነው። ለልጆቻችን ምሳቃ ለቤትም ጥቅም የሚውል ነው። በዚህ አይነት መልኩ ስፖንጅ የሆነ ውስጡ ሶፍት የሆነ ጤናማ የሆነ በቀላሉ እንደ ቤታችን አዘጋጅተን መጠቀም እንችላለን ማለት ነው።